ባለሱቅ አቤት ሙዝ መፍሬ አይሸጡም? በኪሎ ነው የሚሸጠው። አንድ ፍሬ ነበር የፈለኩ። እሺ ኪሎ ስንት ነው? 70 ብር። 70? አዎ። ቅመስ እንደውም አንዱን ወስደህ፣ በጣም ምርጥ ሙዝ ነው። እውነት? አዎ። ቀምሼ ነው? አዎ። አንዱን? አዎ። እንትን ይሄም ብርቱካኖቹም ይሸጣሉ? አዎ የሚሸጥ ነው። ትንሽ የተመታ ቦታ ነው። ስንት ኪሎ ላርግልህ? ኪሎ ስንታሽም? 70 ብር። አንድ ኪሎ? አዎ። እንዴ ለምን አንድ ኪሎ 70 ገባ? አዎ 70 እያልኩ አልነበረም እንዴ? እንደ አዲስ ደግመህ ትጠይቀኛለህ? 70 ብር። በቃ ተይው፣ እኔ ልገዛ ስሜ በርግጥ ውድ ነው በጣም እንዴ ቀምሰህ ስንት ኪሎ ላርግልህ? ቀልዱን ተውና እንዴ ስንት ኪሎ ነው የምትፈልገው? የቀመስኩት እንትን እንድናለ እንድትገዛ ነው እንዴ? አይ ተኔ በፍሬ ነበር የፈለኩት። ተይ በቃ ና። ምን ይላል? ና ስንት ኪሎ ላር ደላሽ ደላው በላው ነው። እሺ ይሄው ከፈለክ እንጨምርበት። ድግስ ነው። ድግስ? አዎ። ሰርግ ነበራቸው። ብላ ጨምረክ። እንጨምራለሁ። ልጅ እንደ ምንድነው ይሄ? የምጠጣ ነው እንዴ? ይሄን ጨምርበት ስላለች ወይ ጉዴ! ምንድነው? ጨምር አላልሽኝም? የቱን ልበላ ነው? ጨው እኮ ነው። ይሄ ድግስ ጨው ነው? አዎ ጨው ነው። ምን ሆነ ነው እንዴ? ምን ላድርግ? እኔ ምን አውቃለሁ? አምጣ በቃ። ይቅርብኝ። አምጣ በቃ። አጥቤ ልብላ። ኧረ አምጣው። ልውሰድ እንግዲህ። ይሄን ልውሰድ? ኧረ አምጣ። እኔ በጣም የምወደው ጨው እኮ ነው። ውሰጂው። እሺ አምጣ። እገዛለሁ። ቶንኮሱ ድሮ ቆንጆ ነበርካ? ነገሮች አደበቁኝ። ኧረ ታስታውቃለህ። ራሱ እንትን ነው ትንሽ ራሴን መደበቅ እፈልጋለሁ፣ ውበቴ እንዳታወቅ። ኧረ ከዛ ብዙ ሰው ለትዳር ጠየቀኝ። አንተ? ብዙ ሰው። እሺ። አንድ ቀን ስንቆጥር ወደ ብዙ ናቸው። ከዛ ይሄ ልጅ አሉ፣ እሺ፣ ይሄ ልጅ ሞዴል ነው አሉ። ኧረ እውነት? ከዛ በቲቪ ቀረጹ። እሺ። ሲቀርጡኝ በቃ በየሀገሩ ሰው በኔ ምክንያት አበደ። ኧረ እባክህ አበዱ። በአንተ ቆንጅና ምክንያት ሲያብዱ እንግዲህ እኔ የለበስኩት ልብስ ከኔ ብታዩ በቃ ተይው። ሰው በቃ እኔ የለበስኩትን ልብስ መርጦ እንደኔ ደግሞ ከነሱ አምሪ ምን ታደርገዋለህ? በቃ ይሄ ፀጉሬ ራሱ እንደዚህ እኔ የገዛው ጫማ ራሱ በቃ እኔ እንደገዛው በውድ መሸጥ ጀምራሉ ሱቆች። አንተ ከገዛክ በኋላ ለምቃሉ። ወይ ጉድ! ከቁንጅና ከተነሳ ማለት ነው። እና እንትን ነው በቃ ታስታውቃለህ። ግን እኮ ነው ውጭ ሀገር ሆኖ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው። ውጭ ሀገር እኮ ነው ያልኩህ። አዎ እንትን ነው ድሮ እሮጣለሁ። ጎበዝ ነበርኩና እናቴ እሺ ጨው ከውጭ ነው የሚገዛላት እንጂ የ50 የ20 ሳንቲም ራሱ። ኧረ እባክህ እዛ ነው ያወቁ ከተማ ውጭ ያልኩህ እኮ ከግቢ ውጭ አይደለም። ምን ሆኖ ነው ልጁ? ገባኝ። እንትኑ አይደል ይሄ ፈረንጆች ሀገሩ። አዎ እሱ እዛ ነው ጨው ልትገዛ የምትሄደው። ሲሮጥ እንግዲህ እኔ ይበራለሁ። ኧረ ያን ሰው ኮች አለ ያለኝ ይሄ እንትኑ እንደዚህ ብሮቹ እሱ እንደዚህ ነው በረ የምትሄደው አንተ። ወይ አንተ ነጥለ ጥያቄ ነው እንጂ አውቃለሁ ቦታው። ኧረ እባክህ ኧረ እንደውም ፈረንጅ ወዳኛ አንዷ እሺ ሽማግሌ ልካሉ ሽማግሌ ላካሉ። ኧረ እባክህ እውነት? ከዛ እንግዲህ እምቢ አሉ ቤተሰቦቼ።
ኧረ እውነት እምቢ አሉ ተው አሉኝ።